ሶላት ማለት ዑለማዎች እንደሚገልጹት ውቃያ ነው ይሉታል። ወይ እንደምታውቁት ፋቲሃ የምትባለው የቁርአን አንቀጽ እጅግ በጣም ብዙ ነገሮችን አጠቃላይ ያዘች ነች። መጀመሪያ የአላህን እናወድሳለን፣ እናመሰግናለን፣ አዛኝ መሆኑን እንገልጻለን። ራሱ በቁጥጥር ባህሪ ያለህን እንገልጻለን፣ እናወድሰዋለን። መክፈቻውን አይደል ማለት ነው። እንደዚሁም ደግሞ የዓለማት ጌታ ነው፣ ካንተ በቀር ሊገዙት የሚገባ ጌታ የለም ብለን ደግሞ እኛ እሱን የማንገዛ መሆናችንና ከእርሱ በቀር ያለው ሌላው መገዛት እንደማይገባ በግልጽ እናጸናለን። ከዚያ በተረፈ ደግሞ ዱዓም አለው። አላህ ቀጥተኛው መንገድ እንዲመራን ሙስሊሞች ነን፣ የተመራን ግን ይበልጥ መመራት የሚባል ነገር አለ እና ያንን አላህ እንዲሰጠን እንዲመራን እንለምነዋለን። እነዚያ አላህ ሱብሓነሁ ወተዓላ የተቆጣባቸው ሰዎች አሉና ከነሱ እንዳያደርገንም ጭምር ጠብቀን ብለን እንለምናለን። ፋቲሃ ውስጥ እጅግ በጣም ብዙ ነገር አለ።